በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ አሜን። ፍስሐ ወሰላም። የተከበሩ አባታችን መልአከ አሚን መምህር ለማ፣ በእሱ ፈቃድ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት እና እዚህ ቤተክርስቲያን የተሰበሰባችሁ ምዕመናን ወምዕመናት እንደምን አረፈዳችሁ? አሜን። የእግዚአብሔር ስም ከእናቱ ከቅድስት ድንግል ማርያም ጋር የተመሰገነ ይሁን። ዛሬ እንደ እግዚአብሔር መልካም ፈቃድ የትምህርታችንን ርዕስ የሚሆነው ስለ ዘርና ስለ ዘሪው ምሳሌ ይሆናል። ስለ ዘርና ስለ ዘሪው ምሳሌ ያስተማረው አምላካችን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በባህር አጠገብ ሳለ ነው። ትምህርቱን ደግሞ የምናገኘው በማቴዎስ ወንጌል ምዕራፍ 13 ላይ ይሆናል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሕዝቡን ሲያስተምር በምሳሌ አድርጎ ያስተማራቸው ነበር እና በሚያስተምርበትም ጊዜ ሐዋርያቶቹም ከጌታችን ጋር ተሰብስበው ነበር። ከዛ ሐዋርያቶቹም ጌታችንን እንደዚህ ብለው ጠየቁት፣ ለምንድን ነው በምሳሌ አድርገህ ሕዝቡን የምታስተምረው ብለው ጌታችን ጠየቁት። ከዛ ጌታችን እንደዚህ ብለው መለሰላቸው፣ ለእናንተ የመንግስት ሰማያት ምስጢር ማወቅ ተሰጥቷችኋል፣ ለእነርሱ ግን አልተሰጠም። ስለዚህ ነው በምሳሌ አድርጌ ሕዝቡን የማስተምረው ብሎ መለሰላቸው። በማቴዎስ ወንጌል ምዕራፍ 13 ከቁጥር 3 እንደዚህ ይላል፣ እነሆ ዘሪ ሊዘራ ወጣ ይላል። እዚህ ጥቅስ ላይ ስንመለከት የሚዘራው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሲሆን ዘሩ ደግሞ የእግዚአብሔር ቃል መሆኑን እንመለከታለን። ዘሩ በአራት በተለያየ መሬት እንደወደቀ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አስተምሯል። እዛ የመጀመሪያውም ዘር እንደዚህ ይላል፣ አንዳንዱ በመንገድ ዳር ወደቀ፣ ወፎች መጥተው በሉት ይላል። የዚህ ዘር ትርጉሙን ስናይ አንዳንዱ በመንገድ ዳር ወደቀ ማለት ቃሉን ሰምተው ለማያስተውሉ ሲሆን፣ ወፎች በሉት የሚለው ደግሞ ዲያብሎስ ቃሉን ካልባቸው እንደሚወስድባቸው ለማሳየት ነው። ሁለተኛውም ዘር እንደዚህ ይላል፣ በጭንጫ ላይ ወደቀ፣ ጥልቅ መሬትም ስላልነበረው ወዲያው በቀለ፣ ፀሐይ በወጣ ጊዜ ግን ጠወለገ፣ ስርም ስላልነበረው ደረቀ ይላል። የዚህ የሁለተኛውን ዘር ትርጉሙን ስናይ ጭንጫ ማለት በማይመች መሬት ነውና ቃሉን በደስታ የሚቀበሉ ግን መከራ ወይ ችግር ነገር ሲመጣባቸው የማይጸኑ ለማሳየት ነው። ሶስተኛውም ዘር እንደዚህ ይላል፣ በእሾህ መካከል ወደቀ፣ እሾህም ወጣና አነቀው ይላል። የዚህ የሶስተኛው ዘር ትርጉሙን ስንመለከት ቃሉን ይሰማሉ ግን ቢሰሙም የዚህ ዓለም ሀብት የሚያታልላቸው ለማሳየት ነው። አራተኛውና የመጨረሻውም ዘር እንደዚህ ይላል፣ በመልካም መሬት ወደቀ፣ አንዱም 100 አንዱም 60 አንዱም 30 ፍሬ ሰጠ ይላል። የዚህ የመጨረሻው ዘር ትርጉሙን ስናይ ቃሉን ሰምተው ለብዙ ሰዎች የሚያስተምሩ የ100 የ60 እና የ30 የሚያማምሩ ፍሬ ለማሳየት። አሁን አራት ዘሮቹን ተመልክተናል እና ከአራቱ መሬት ላይ ወደቀው ዘሮች የትኛው እንደሚሻል እስቲ አንድ ሰው ሊመልስ ካለ ይሻላል። በትክክል ተመልሷል። አራተኛውም በመልካም መሬት ወደቀ። እኛም እንደ አራተኛውም ዘር እንድናፈራ የ100 የ60 እና የ30 የሚያማምሩ ፍሬ እንድናፈራ እግዚአብሔር አምላካችን ይርዳን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።